ጋሼ ተስፋ እየቆረጡ ነው። ዶናልድ ትራምፕ እንግዲህ ያሰቡት ነገር በሙሉ አለመሳካቱን ተከትሎ ተስፋ እንደቆረጡ በሚያሳይ መልኩ የተለያዩ ንግግሮችን እየተናገሩ ነው። በጣም ተስፋ ቆርጠዋል። ሱስ ሁሉ ሊጀምሩ ይችላሉ እየተባለ ነው በተስፋ መቁረጥ። እሱን አላረጋገጥኩም። ብቻ ግን ተስፋ እንደቆረጡ በሚያሳይ መልኩ ከጥቂት ጊዜ በፊት ትዊት ባደረጉት ትዊት እንግዲህ አደገኛ ዛቻዎችን እየዛቱ ነው። እንደምታውቁት ጦርነት ውስጥ የተገባው የኢራን ሕዝብ መንግስቱን አይፈልግም፣ አምጿል። ስለዚህ ነፃ ልናወጣው ይገባል፣ የኢራን ሕዝብ ፍሪደም ይፈልጋል ብሎ የጀመሩት ጦርነት አለመሳካቱን ተከትሎ አሁን የኢራንን ሕዝብ ራሱን ነፃ እናወጣለን ያሉትን ሕዝብ ራሱን የሚጎዳ እርምጃ ለመውሰድ እየዛቱ ነው ያሉት። ዶናልድ ትራምፕ እየተደራደርን ነው እያሉ የነበረ ቢሆንም በኢራን በኩል ግን ምንም አይነት ድርድር የለም፣ ውሸት ነው የላክነው ሰው የለም እያሉ ያለበት ሰዓት እንደነበረ ታውቃላችሁ። ያንን ኮንፈርም በሚያደርግ መልኩ እንግዲህ አሁን ከመንግስቱ ኢንዲፔንደንት ከሆኑ ሰዎች ጋር እየተደራደር ነው ኦር ለብቻ ካሉ ሰዎች ጋር የሚል ጥቆማ የሚሰጥ እየተደራደር ነውና ያ ደግሞ ድርድር ውጤት ማያመጣ ከሆነ አሉና እንደገና እንደማያመጣ ነው እኔ ማስበው አሉ። ውጤት እንደማያመጣም ተስፋ ቆርጠዋል ማለት ነው። ድርድር እያሉት ያለው ድርድር የምርም ካለ ደግሞ ውጤት እንደማያመጣ ተስፋ እንደቆረጡ ነው የሚያሳየው። ውጤት ያመጣል ብዬ ባልጠብቅም ግን በአጭር ጊዜ ውስጥ ውጤት የማያመጣ ከሆነ ብለው የዛቱትን ዛቻዎች ልንገራችሁ። አንደኛ ምን አሉ? የኢራንን የነዳጅ ፋሲሊቲዎች በሙሉ ካርግ አይላንድን ጨምሮ በሙሉ የነዳጅ ፋሲሊቲዎችን በሙሉ እመታለሁ አሉ። ከዛ በኋላ ደግሞ የኢራንን የኤሌክትሪክ ማመንጫ ፋሲሊቲዎች በሙሉ እመታለሁ አሉ። ከዛ ደግሞ የኢራንን የውሃ ማጣሪያ ፋሲሊቲዎች በሙሉ እመታለሁ አሉ። እነዚህን ሶስቱን ፋሲሊቲዎች መምታት ማለት 90 ሚሊዮን የኢራንን ህዝብ መጉዳት ማለት ነው። የውሃ ዴስቲኔሽን አጠፋለሁ ብለ ህዝብ ነፃ አወጣለሁ የሚባል ነገር እንደማይሰራ ይታወቃል። ናው ይህንን ያደርጋሉ ወይ የሚለው የሚታይ ነው የሚሆነው። ይህ አይን ያወጣ የጦር ወንጀለኝነት ነው። ይህንን ማድረግ የሲቪሊያን ታርጌቶችን በመምታት 90 ሚሊዮን ህዝብን አደጋ ላይ ይመጣል። የኤሌክትሪክ ፋሲሊቲ መምታት ማለት ሆስፒታል ምናምን በጣም ቫይታል ለሰው ልጅ መኖር ቫይታል የሆኑ ነገራቶች ናቸው ኮላፕስ የሚያደርጉት። ውሃ ደግሞ አስቡት። ለ90 ሚሊዮን ህዝብ ውሃ የሚያቀርብን ዴስቲኔሽን ፋሲሊቲዎች በሙሉ ሀገር ውስጥ ያሉትን እመታለሁ ብሎ መዛት ምን ያህል አደገኛ ዛቻ እንደሆነና የጦር ወንጀለኝነት እንደሆነ ማንም የሚያውቀው ነው። ይህንን አደርጋለሁ ማለታቸው ብቻ ሳይሆን ዶናልድ ትራምፕ በኢራን በኩል ግን ይህ ከተደረገብኝ ግን እኔ ብቻዬን አልሞትም፣ ደሆር ሪጅን ይዤው ጠፋለሁ የሚል ዛቻ ከዚህ በፊት ሲዛት እንደነበረ ታውቃላችሁ። ሚድል ኢስት ውስጥ ያሉትን የነዳጅ ፋሲሊቲዎችና የውሃ ማጣሪያዎችንም እመታለሁ የሚል ዛቻ ከኢራን በኩል አለ። ትራምፕ ይህንን የሚያደርጉት ከሆነ ደሆል ሚድል ኢስትን ተያይዘው ገደል የሚያስገባ አደገኛ የሆነ ዋር ክራይም ነው፣ የጦር ወንጀለኝነት ነው። ናው ትራምፕ በዚህ ንግግራቸው አንድ ነገር በግልጽ አሳውቀዋል። ያሰቡትን ዓላማ ማሳካት እንደማይችሉ፣ የኢራንን መንግስት መገልበጥ እንደማይችሉ ማመናቸውን ነው የሚያሳየው። ከዛ ደግሞ እስካሁን ድረስ ፕላን ሲያደርጉት የነበረው በእግረኛ መግባት የሚባለውን ነገር እንደማያዋጣቸው ተደጋግሞ ሲነገራቸው እንደነበረ የሲኤንኤን የተለያዩ ዘገባዎች ሲናገር እንደነበር ነግሬያችሁ ነበረ። ይህንን የተቀበሉ ይመስላል ዶናልድ ትራምፕ እንግዲህ። ምክንያቱም በእግረኛ ገብቼ ማይከፍቱ ከሆነና ሁርሙዝን ማይከፍቱ ከሆነ በእግረኛ ገብቼ ያስከፍታለሁ ሳይሆን ማይከፍቱ ከሆነ ኢራንን አውድሚያት እወጣለሁ የሚል ዛቻ መዛታቸው የእግረኛውን ወረራ እንደማያዋጣቸው እንደተረዱ ነው የሚያሳየው። ይህ ከባድ የሆነ ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ደግሞ ምን አይነት አደጋ ሊፈጠር እንደሚችል ይታወቃል። አሜሪካ ውስጥ አንድ ደና ፖለቲከኛ ካለ ይህንን እብድ ሰውዬ ሊይዘው ይገባል። ምክንያቱም ደሆል ወርልድን አደጋ ውስጥ የሚከት እርምጃ እወስዳለሁ እያለ የዛተ ስለሆነ ኢራን ከዓለም አቀፉ የነን ፕሮሊፌሬሽን አግሪመንት ራሷን ልታገል እንደሆነ እየተነገረን ያለው ይህ አግሪመንት እንግዲህ አገራት ኒውክሌር መሳሪያ ለመታጠቅ እንዳይሯሯጡ፣ ሁሉም ኒውክሌር መሳሪያ ለመታጠቅ የሚሯሯጥ ከሆነ መሳሪያው አውዳሚ ከመሆኑ የተነሳ እንግዲህ ሳም ኢሬስፖንሲብል የሆነ ሰው እጅ ላይ ይገባና አንድ ቀን ያውድመናል በሚል እንግዲህ አገራቶች መሳሪያ ለመታጠቅ ይሄን ኒውክሌር መሳሪያውን ለመታጠቅ እንዳይሯሯጡ፣ በተቃራኒው ደግሞ ለሲቪሊያን ፐርፐዝ ኢነርጂ ጀነሬት ለማድረግ ኒውክሌር ደግሞ ማብላላት እንዲችሉ የሚሉ አግሪመንቶች ናቸው። ይህ አግሪመንት እንግዲህ የዚህ አግሪመንት እንግዲህ አባል ነበረች ኢራን፣ ፈርማ ነበረ ኒውክሌር አልታጠቅም ብላ። ናው ኢራን ኒውክሌር እንዳትታጠቅ የገደቧት ሁለት ነገሮች ነበሩ። እነማን ናቸው? አንደኛው ይህን አግሪመንት ፈርማለች፣ ይህ አግሪመንት ነው። ሁለተኛው ደግሞ የሟቹ አያቶላ አሊ ኾሜኒ ፈትዋ ነው። እሳቸው ፈትዋ ሰጥተው ነበረ ኒውክሌር መሳሪያ መታጠቅ ሐራም ነው ብለው ፈትዋ ሰጥተው ነበር። ስለዚህ በእነዚህ ሁለት ፈትዋዎች የተነሳ ኒውክሌር አትታጠቅም ነበር ኢራን። ናው ዘ ፕሮብለም ምንድነው? ይህ ጦርነት ከተነሳ በኋላ አሊ ኾሜኒ ሞተዋል፣ ተገለዋል። እሳቸው ከዚህ በኋላ የእሳቸው ፈትዋ ከዚህ በኋላ አብቅቷል። ማን ነው የመጣው? አዲስ ሱፕሪም ሊደር መጥቷል፣ ሙጅተባ መጥቷል። ሙጅተባ ከአባቱ የመለጠ መሬ እንደሆነ ይነገራል። እና ይህንን የሚፈቅድ ፈትዋ የሚሰጥበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። መንገድም አለ፣ ይህ ሊሰጥ የሚችልበት መንገድ አለ። ምክንያቱም ክሊርሊ አታክ እየተደረጉ ነው። ሰው ራሳቸውን ዲፌንድ ለማድረግ ማንኛውም አይነት መሳሪያ መታጠቅ ይቻላል የሚል ፈትዋ ሊሰጥ ይችላል ሙጅተባ። ከዛ በኋላም ሁለተኛው ምንድነው? አግሪመንቱ ነበረ። ከአግሪመንቱ ደግሞ አሁን ዊዝድሮ ሊያደርጉ ነው። የኢራን ፓርላማ ውስጥ በደንብ ይህ ነገር ፑሽ እየተደረገ ነው። ስምምነት ላይ የሚደረስ ከሆነ እንግዲህ ወዲያው ከዚህ ትሪቲ ራሳቸውን ዊዝድሮ አድርገው ኒውክሌር መሳሪያ ሊታጠቁ ይችላሉ የሚል
ስጋት አለ ዓለም ላይ። ይህን ደግሞ ሊያስቆማቸው የሚችል ማንም ላይኖር ይችላል ነው እየተባለ ያለው። ኤኒታይም ኒውክሌር መሳሪያ ታጥቀናል ሊሉ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ናው ጦርነቱ ከመጀመሩ በፊት እንግዲህ ኢራን ምንድን ነበራት? ጦርነቱ ከመጀመሩ በፊት ኢራን ይህን ፈትዋና የአግሪመንት ነበረ። አሁን ፈትዋውም የለም፣ አግሪመንቱም ሊወጣ ነው። ስለዚህ ኒውክሌር ልትታጠቅ ትችላለች። ኢራን ጦርነቱ ከመጀመሩ በፊት ስትሬት ኦፍ ሆርሙዝን አትቆጣጠርም ነበር፣ ማንም እንደ ልቡ ያልፍ ነበር። አሁን ተቆጣጥረዋለች። ኢራን ጦርነቱ ከመጀመሩ በፊት ነዳጇ ማዕቀብ ተጥሎበት ነበር ለ40 ምናምን ዓመት። አሁን ማዕቀቡ ተነስቶላታል። ሚድልስት ውስጥ ያሉ የአሜሪካ ቤዞች በፊት የአሜሪካ አሴቶችና የአሜሪካ የኩራት ምንጮች የነበሩ ቢሆንም አሁን እየተቀጠቀጡ የሀፍረት ምንጭ መሆናቸው ቀጥሏል። ይህ ሁሉ አፕን እያደረገ ባለበት ሰዓት እንግዲህ ስትሬት ኦፍ ሆርሙዝን ማስከፈት ያቃታቸው ዶናልድ ትራምፕ እርዳታ ቢለምኑም ምን ቢያደርጉም ይመጣላቸው አጥተው እንግዲህ ስትሬት ኦፍ ሆርሙዝ ታፍኖ እስካሁን ድረስ ዓለም በጭንቅ ላይ ነው የሚገኘው። ጀለስ ግን ከኋላ ዊ አር ዊኒንግ እያለ ነው። ጋሽ እርሶ ካሉ ይመቾት። እንግዲህ የምላችሁ በመላው ሀገር ያለውን የነዳጅ እጥረት አይታችሁታል አይደለ? በየቦታው ሰልፍ ነው። ነገር ግን ይህ እዚህ ሀገር ብቻ ሳይሆን በመላው ዓለም እየተከሰተ ያለ ችግር ነው። የገልፍ ኦፍ የስትሬት ኦፍ ሆርሙዝ መዘጋትን ተከትሎ እንግዲህ በመላው ዓለም የተፈጠረ ችግር ነው። ሙሉ ዓለም እንግዲህ እንደዚህ የተጨነቀ ባለበት ሰዓት ለምንድን ነው የመጣ ይምጣ ብለው ለማስከፈት ያልተሞከረው? ኔቶ ሲጠራ ለምን እምቢ አለ? የአውሮፓ ሀገራቶች ለምን እምቢ አሉ? ሀያላኖቹ በሙሉ ማስከፈት ለምን አቃታቸው? ትራምፕ ራሱ ለምን አቃታቸው የሚለውን ሲናውራ ናው እዚህ ማፕ ላይ የምታዩት እቺ ጠባቧ ቦታ ስትሬት ኦፍ ሆርሙዝ ትባላለች። ከዛ በኋላ እንግዲህ እዚህ ጋር ፐርዣን ገልፍ የሚለውን አያችሁታ። እዚህ ገልፍ ውስጥ ብቻ በጣም የዓለማችንን ብዙ የሚባለውን የነዳጅ ምርት የሚያመርቱ አገራቶች ነዳጃቸውን የሚጭኑት በዚህ በፐርዣን ገልፍ ባህር ላይ ነው። ከዛ መጥቶ ቤት ያልፋል። በዚህ በሆርሙዝ አልፎ ነው ወደ ዓለም የሚወጣው። ናው እዚህ ፎቶ ላይ እንደምታዩት እንግዲህ ፐርዣን ገልፍ ውስጥ እነዚህ በቀይ ዶት ዶት ያለባቸው በሙሉ የነዳጅ መጫኛ ፖርቶች ናቸው። የሳውዲ አለ፣ የቀጠር አለ፣ የኩዌት አለ፣ የኢራቅ አለ። እዚህ ባህር መሃል ላይ ደግሞ ያለችው የኻርግ አይላንድ የምትባለው የኢራን አለ። እነዚህ ሁሉ ነዳጅ አምራቾች የኢማራት አለ። እነዚህ ሁሉ በሙሉ እንግዲህ ነዳጃቸውን ከጫኑ በኋላ በዚህ በስትሬት ኦፍ ሆርሙዝ ነው እንግዲህ መርከቦች ተጭነው የሚያልፉት። ናው ስትሬት ኦፍ ሆርሙዝ ከጥበቱ አንጻር ስትሬት ኦፍ ሆርሙዝ ባይ ዘ ወይ 30 ኪሎ ሜትር ነው ስፋቱ ማለት ነው። እና በዚህ 30 ኪሎ ሜትር ውስጥ ግን 30 ኪሎ ሜትርነቱን ብቻ ሙሉን መጠቀም የማትችል መሆኑ ነው ሌላው ችግሩ። ይህ ፐርዣን ገልፍ እንግዲህ በዚህ ጋር እዚህ ፎቶ ላይ እንደምታዩት በቀይ ዲማርኬት የተደረገው በሙሉ ስምጠት የሌለው ውሃ መሆኑን ተከትሎ ለመርከብ እንቅስቃሴ የሚመች አይደለም። ያ ደግሞ መቶ ሆርሙዝ ላይ ሲደርስ ደግሞ የበለጠ ይጠብና የሺፒንግ ሌይ ነው። መርከቦች የሚያልፉበት የ3 ኪሎ ሜትር ርቀት ያላት ብቻ ነች። በጣም ቾክ ፖይንት ነው። እዛ ጋር ቾክ ፖይንት ማለት አንገት የሚታነቅበት ቦታ ማለት ነው። እና እንደዛ የዓለምን አንገት የሚታነቅበት ቦታ ነው። በዚህ 3 ኪሎ ሜትር ውስጥ ነው እንግዲህ እነዚህ የዓለምን 20% ነዳጅ ይዘው የሚንቀሳቀሱ መርከቦች በሙሉ የሚንቀሳቀሱት በዚህ 3 ኪሎ ሜትር ርቀት ውስጥ ነው። ናው እቺን 3 ኪሎ ሜትር ይህ ሁሉ ጂኦግራፊ እንግዲህ የውሃው መጥበብ፣ የቦታው መጥበብ፣ የውሃው ስምጠቱን እንትን ማለት ይህ ሁሉ ተደማምሮ እንግዲህ ጂኦግራፊ እጅግ በጣም ከፍተኛ ተጽዕኖ አለው። ኦር ለኢራን ከፍተኛ ፓወር ሰጥቷታል። ከዛ በላይ ደግሞ ምንድነው አሁን ችግሩ ደግሞ ምንድነው? ይህ የምታዩት የኢራን በፐርዣን ገልፍ በኩል ያለው የኢራን ቦርደር በሙሉ በዛግሮስ ተራራዎች የተሞላ ነው። በጣም በትልቅ በከፍተኛ ተራራዎች የተሞላ መሆኑን ተከትሎ እንግዲህ ኢዝሊ ቁጥጥር ውስጥ ማስገባት የሚቻል አይደለም። አንደኛ ይህ የኢራን በፐርዣን ገልፍ በኩል ያላት ቦርደር በሙሉ ወደ 2000 ኪሎ ሜትር ነው ርቀቱ። 2000 ኪሎ ሜትር ማለት ከአክሱም ተነስተን ሞያሌ ራሱ 1750 ምናምን ሰምቲንግ ኪሎ ሜትር ነው። ከዛ ሁሉ የሚበልጥ ነው። ይህንን ሁሉ ርቀት እንደገና በተራሮች የተሞላ ይህን ሁሉ ርቀት ኮንትሮል ልታደርጉ አትችልም። በቁጥጥር ስር ልታደርገው አትችልም። በምንም ተአምር ልትቆጣጠሩ አትችልም። ስለዚህ እነዚህ ተራራዎች በጣም ከፍተኛ ተራራዎች ከመሆናቸው የተነሳ ኤኒበዲ እዛ ተራራ ላይ ሆኖ የሚያልፉ መርከቦችን ዲቴክት በማድረግ ሊመታ የሚችልበት ፕሮባቢሊቲ በጣም በከፍተኛ ሁኔታ ትልቅ ነው። ስለዚህ መርከቦች መምጣት የጦር መርከቦች እንኳን መምጣት የፈሩት አንድ በዚህ ምክንያት ነው። ምክንያቱም ኮንትሮል ሊደረግ የሚቻል ቦታ አይደለም። ጂኦግራፊ እጅግ በጣም ሄልፕ አድርጓታል ኢራንን። ይህንን ሁሉ 2000 ኪሎ ሜትር ሙሉ ተራሮች በምንም መንገድ ልትቆጣጠረውና በቁጥጥር ስር ልታደርገው አትችልም። ስለዚህ በዛ የሚያልፉ መርከቦችን ኢራን ኢዝሊ በተራሮች ላይ በመመሸግ ዲቴክት በማድረግ መምታት ትችላለች። በአንድ ድሮን መምታት ትችላለች፣ አንድ ድሮን በመላክ። ስለዚህ ያለ ኢራን ስምምነትና ነገሩ በስምምነት ሳያልቅ በጉልበት ማስከፈት የሚባለው ነገር በጣም ፋርፌሽ ከሆነበት ምክንያት አንዱ የኢራን ፓወር ብቻ ሳይሆን ጂኦግራፊ የሚባለው ነገር ነው። ጂኦግራፊ ኢራንን በደንብ ፌቨር አድርጓታል። እዚህ ጋር ከ2000 ኪሎ ሜትር በላይ ርቀት ከ2000 ኪሎ ሜትር በላይ ርዝመት ያለው ቦርደር አላት ከፐርዣን ገልፍ ጋር። ሁርሙዝ እዛ ጋር እሷ ጋር መጥቶ ሁርሙዝ 3 ኪሎ ሜትር ብቻ ነች መርከቦች የሚያልፉባት። ከዛ በተራሮች የተሞላች ነች። ከዛ ደግሞ የራሷ ሚሊተሪ ፓወር አለ። ይህ ሁሉ ተደማምሮ
እንግዲህ ሁርሙዝ ሰርጥን በጉልበት ማስከፈት እጅግ በጣም ከፍተኛ ሪስክ ያለውና የመሳካት አቅሙ በጣም ትንሽ መሆኑን ተከትሎ እንግዲህ ሀያላኖቹ በሙሉ የጦር መርከባቸውን መላክ እዚህ ላይ ፓርቲሲፔት ማድረግ ምናምን ወደኋላ ያሉት በዚህ ምክንያት ነው። ምንም እንኳን በነዳጅ እጥረት ከፍተኛ ጭንቅ ዓለም ላይ እየተፈጠረ ቢሆንም ምንም ነገር ሊደረግ አልቻለም በጉልበት ያለው ብቸኛው ኦፕሽን ድርድር መሆኑን ተከትሎ እንግዲህ እንደራደር የሚሉ ልመናዎች ከዶናልድ ትራምፕ አካባቢ በተደጋጋሚ ቢመጡም በኢራን በኩል እስካሁን ድረስ የድርድር ነገር አለመሆኑን ተከትሎ እንግዲህ ሁርሙዝ ሰርጥ እስካሁን እንደተዘጋ ቆይቷል። ከዚህ በላይ የሚቆይ ከሆነ ደግሞ ከፍተኛ የሆነ ኢኮኖሚ ቀውስ በመላው ዓለም የሚመጣ ነው የሚሆነው። አሁን ትራምፕ ይህንን ለማስከፈት የእብድ እርምጃ ሊወስዱ እንደሆነ እየተነገረ ነው ያለው። እሱ ምንድነው? በእግረኛ ገብቶ መሞከር። በእግረኛ መግባት የሚባለው ነገር ቅድም እንዳልኳችሁ ይህ 2000 ኪሎ ሜትር ሙሉ በዛግሮስ ተራሮች የታጠረ መሆኑን ተከትሎ መውረር በጣም እጅግ በጣም ከባድ ነው። ይህን ደግሞ የራሱ የሚሊተሪ አናሊስቶች ፔንታጎን ውስጥ እየነገሩት ነው ደጋግመው። ብዙ ወታደሮች ይሞቱብናል ተው እያሉት ነው። ያ ብቻ ሳይሆን ደግሞ ትራምፕ በእግረኛ ለመግባት ከሞከረ ዛሬ ሁርሙዝ ሰርጥ ተዘግቷል፣ ነገ ደግሞ ሁቲ ባብል መንደብን ይዘጋና ዓለም በሙሉ አፈር ትበላለች፣ ወደኋላ ትመለሳለች። ስለዚህ እነዚህ አይነት ከባባድ ቀውሶች ሊመጡ ይችላሉ። ለማንኛውም በዚህ ምክንያት ኢራን ጂኦግራፊ ፌቨር ስለሚያደርጋት ብቻ ማስከፈት እጅግ በጣም ከባድ ሆኗል ማለት ነው። ሰበር ከደቂቃዎች በፊት ኢራን ውስጥ በደረሰ ጥቃት እንግዲህ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸው እየታወቀ ነው ያለው። በዚህም እንግዲህ ቴህራን ውስጥ የተወሰኑ ቦታዎች ላይ የመብራት መቋረጥ ታይቷል። ይህንን የቴህራን ኦቶሪቲ እንግዲህ መብራት መቋረጡን ብልሽቱን ለማስተካከል እንቅስቃሴ እያደረገ እንደሆነ አሳውቋል። ነገር ግን እንደምታውቁት ዶናልድ ትራምፕ የኢራንን የመብራት ፋሲሊቲዎች እመታለሁ ብለው ዝተው ሲያበቁ የ48 ሰዓት አልቲሜተም ሰጥተው ሲያበቁ ለ5 ቀን እንዳራዘሙትና በኋላም ያ 5 ቀን ማለቁን ተከትሎ እንግዲህ ለተጨማሪ 10 ቀን እንዳራዘሙት ታውቃላችሁ። ይህንን ደግሞ አልመታም ብለውም ፕሮሚስ ገብተው ነበረ እስከዚህ አልቲሜተም። እንዲሁም ደግሞ ከዚህ በኋላ እስራኤል የኢራንን የኢነርጂ ፋሲሊቲዎች እንዲሁም ሲቪሊያን ፋሲሊቲዎች አትመታም ይህንን ቃል ገብቶልኛል ጋሽ ቢኒ ብሎ ትራምፕ የተናገረ የነበረ ቢሆንም ግን እስራኤል እንግዲህ ከደቂቃዎች በፊት በወሰደችው እርምጃ የኢራን የኤሌክትሪክ ፋሲሊቲዎች መመታታቸውና በቴህራን የተወሰኑ ቦታዎች ላይ መብራት መጥፋቱ ታውቋል። ይህንን ደግሞ ሪስቶር ለማድረግ እንግዲህ የኢራን ኦቶሪቲዎች የመብራቱ ሪስቶር ለማድረግ ብልሽቱን ለማስተካከል እየሰሩ እንደሆነ ታውቋል። ነገር ግን ለዚህ አጸፋ እንግዲህ እንደምታውቁት ኢራን የመብራት ፋሲሊቲዎች ከተመቱ ሚድል ኢስት ውስጥ ያሉትን የመብራት ፋሲሊቲዎች በሙሉ እመታሉ ብላ ዝታ እንደነበረ ታውቃላችሁ። ለማንኛውም ይህ ጥቃት እንግዲህ ሙሉ ለሙሉ ኢንፍራስትራክቸሩን ያወደመ ሳይሆን በተወሰነ መልኩ የተወሰኑ ቦታዎች ላይ መብራት ያጠፋ መሆኑን ተከትሎ ኢራን እንደዛተችው እንግዲህ ተመሳሳይ እርምጃ ትወስዳለች ወይ የሚለውን ደግሞ አይገስ ዊልሲ። አዳማ የኬሚካል ፋብሪካ በኢራን የባለስቲክ ሚሳይሎች ዳይሬክትሊ መመታቱ ታውቋል። ናው ካም ዳውን ስለ ኢትዮጵያ አዳማ አይደለም እያወራው ያለሁት። ሳውዘርን እስራኤል ውስጥ የሚገኘው ታዋቂው አዳማ የሚባለው የኬሚካል ፋብሪካ እንግዲህ በኢራን ባሊስቲክ ሚሳይሎች ዳይሬክትሊ መመታቱ ታውቋል። እንደምታውቁት እንግዲህ የአሜሪካና የእስራኤል ኤር ስትራይክ ባለፉት ቀናቶች ከሁለት ቀን በፊት ኢራን ውስጥ የሚገኙ የስቲል የብረት ፋብሪካዎችን መምታታቸው ይታወቃል። ኢራንም እንግዲህ ፋብሪካዎች ከተመቱ እኔም በአጸፋ ፋብሪካ እመታሉ ብላ መዛቷ ይታወቃል። በዚህም ዛቻ እንግዲህ ዛሬ ሳውዘርን እስራኤል ውስጥ የሚገኘውን የእስራኤል የኢንዱስትሪ ዞን ታርጌት ባደረገ ጥቃት እንግዲህ አዳማ እዛ ኢንዱስትሪ ዞን ውስጥ የሚገኘው አዳማ ኬሚካል ፋብሪካ ዳይሬክትሊ በኢራን ባሊስቲክ ሚሳይሎች ተመቶ እንግዲህ ከባድ ጉዳት እንደደረሰበት ታውቋል። ይህንን ተከትሎ እንግዲህ የኬሚካል ፋብሪካ መሆኑን ተከትሎ ሃዛርዲየስ ማቴሪያልስ መርዛማና በካይ ማቴሪያሎች ከፋብሪካው መለቀቃቸውን ተከትሎ እንግዲህ የእስራኤል ኦቶሪቲዎች ከዚህ ኢንዱስትሪ ዞን በ1 ኪሎ ሜትር ራዲየስ ውስጥ ሰዎች እንዳይመጡ እያደረጉ ነው። ሰዎች ወደዚህ እንዳይጠጉ እያደረጉ ነው ያሉት። ከባድ ጉዳት እንደደረሰ ነው እየታወቀ ያለው። በተጨማሪም እንግዲህ እንደምታውቁት የአሜሪካና የእስራኤል አየር ጥቃት የኢራን የቴህራን ውስጥ የሚገኘውን የቴህራን ሳይንስና ቴክኖሎጂ ዩኒቨርሲቲ ታርጌት ማድረጉን ታውቃላችሁ። ዩኒቨርሲቲ መመታቱን ታውቃላችሁ። ለዚህም አጸፋውን እመልሳለሁ ብላ ስትዝት የነበረችው ኢራን እንግዲህ ሚድል ኢስት ውስጥ የሚገኙ የእስራኤልና አሜሪካ ጋር ግንኙነት ያላቸው ዩኒቨርሲቲዎች ከወዲሁ ተማሪዎቻቸውና ስታፎቻቸው ለቀው እንዲወጡ እያስጠነቀቁ ነው ያሉት። ነገሩ ደግሞ የሚከብደው ምንድነው? የእነዚህን ዩኒቨርሲቲዎች ስም አለመጠቀሱ ነው። ስም አለመጠቀሱን ተከትሎ በመላው ሚድል ኢስት ውስጥ ያሉ ዩኒቨርሲቲዎች እንግዲህ ጭንቀት ውስጥ እንደሆኑ እየተነገረ ያለው ተማሪዎቹ መሆኑ ስታፎች፣ ምክንያቱም ኤኒታይም የኢራን ጥቃት ሊመጣ ይችላል። በተጨማሪ ደግሞ እንግዲህ የአሜሪካ ኦፊሻሎች ይህንን የአሜሪካና የእስራኤል ዩኒቨርሲቲዎችን ታርጌት ያደረገ ጥቃት ኢሚዲየትሊ የማያወግዙ ከሆነ እስከ ሰኞ ድረስ የማያወግዙ ከሆነ እንግዲህ እርምጃውን አጠናክሬ እቀጥላለሁ ብላ ኢራን ዝታለች። እንደምታውቁት ኢራን ከዚህ በፊት ለደረሱባት ጉዳቶች ተመሳሳዩን እመልሳለሁ ብላ ከዛተች ስታደርገው ታይታለች። ይህንንም ታደርገዋለች በሚል እንግዲህ ከባድ ስጋት እንዳለ ነው እየተነገረ ያለው። ከቅርብ ጊዜያት ወዲህ የኢራን ባሊስቲክ ሚሳይሎች እስራኤል ውስጥ ወርደው ጉዳት እያደረሱ ነው ያሉት። በጣም ቁጥራቸው በጨመረ መልኩ ጉዳት እያደረሱ ነው ያሉት። ለዚህም እንግዲህ እንደ ምክንያት እየጠቀሰ ያለው የኢራን የእስራኤል የባሊስቲክ ሚሳይል
ዲፌንስ ሲስተሞች ዲፕሊት እያደረጉ መሆናቸው ተከትሎ ነው እየተባለ ያለው። ይህ ደግሞ እንግዲህ ጀሩሳሌም ፖስት ይዞት በወጣው ዘገባ የኢራን ስትራቴጂ ነው። ስትራቴጂዋን መጀመሪያም የእስራኤልን የባሊስቲክ ሚሳይል ዲፌንስ ሲስተም ዲፕሊት እንዲያደርግ ቁጥሩ እንዲያልቅ በቃ እንዲጨርስ በማድረግ እንደ ልብ መደብደብ ነው። ያ ደግሞ እየሰራላት ይመስላል የሚል ዘገባ ይዞ ወጥቷል። ለማንኛውም ኢራን እንደዛተችው እንግዲህ ነገ እስከ ሰኞ ነው እንግዲህ አልቲሜተም የሰጠችው ሰው ነገ የትኛውን ዩኒቨርሲቲ ትመታለች ልትመታለችስ ወይ የሚለውን I guess we will see.